ባለፈው ወር የትምህርት ሚኒስቴር መግለጫ ሲሰጥ በ2019 ዓ.ም የሪሚዲያል ተማሪዎች ዩኒቨርሲቲዎች ተቀብለው እንደሚያስተምሩ ገልጸው ነበረ። እንግዲህ የሪሚዲያል ተማሪዎች ባለፉት ዓመታት ትምህርታቸውን ሲከታተሉ እንደቆዩ ይታወቃል። ከጊዜ ወደ ጊዜ ደግሞ የሪሚዲያል ተማሪዎችን የሚቀበሉ ቁጥር እየቀነሰ መጥቷል። በመጀመሪያው ዓመት በላይ ተማሪዎችን ነበረ 2015 ላይ ሪሚዲያል ተማሪዎችን ዩኒቨርሲቲዎች ተቀብለው በማስተማራቸው ይታወቃል። በ2016 ደግሞ እየቀነሰ መጥቶ በ2017ም እንደዚሁ ቀንሶ በ2018 ወደ 50 ሺህ ተማሪዎችን ያስተማሩት በዚህ ዓመት ማለት ነው። በሚቀጥለው ዓመት ደግሞ ሞር ይቀንሳል ተብሎ ይጠበቃል። መጨረሻ ላይ ሪሚዲያል ሙሉ በሙሉ እንደሚቀር ነው የትምህርት ሚኒስቴር መረጃዎች የሚያመለክቱት። ባለፈው ዓመት 50 ሺህ በላይ ተማሪዎችን ያስተማሩት፣ በዚህ ዓመት ቁጥሩ ይቀንሳል ተብሎ ይጠበቃል። አብዛኛው ተማሪ ማለፊያው ውጤቱ ስንት ነው? መቁረጫ ነጥብ አብዛኛው ተማሪ ጥያቄው ማለት ነው። ባለፉት ዓመታት ያሉትን መቁረጫ ነጥብ አያይዘን በ2019 ደግሞ ምን ሊሆን ይችላል የሚለውን በንጽጽር መገመት ስለሚቻል በቀላሉ ራሳችሁን ማወቅ ትችላላችሁ። ስለዚህ ይህን ቻናል ሰብስክራይብ በማድረግ ሞር ደግሞ ኢንፎርሜሽን ሼር አደርጋችኋለሁ። ሰብስክራይብ። ስለዚህ በ2019 ዓመተ ምህረት እሱን መቁረጫ ከማየታችን በፊት የ2018ቱን እንመልከት። እዚህ ስክሪን ላይ እንደምታዩት ማለት ነው የሪሚዲያል መግቢያ ነጥብ ማለት ነው። ትምህርት ሚኒስቴር በ2018 ላይ ሪሚዲያል እንደተቀበለ ይታወቃል። በተፈጥሮና በማህበራዊ ሳይንስ መስኮች እንግዲህ ባለፈው ዓመት እንደምታስታውሱት 49.5 በላይ ያመጣ ተማሪ በዚህ ዓመት ማለት ነው 2018 ላይ ዩኒቨርሲቲ ገቡ። የ2017 ተፈታኞች 12ኛ ክፍል ማለት ነው 297 ከ600 ያመጡ ተማሪዎች በፐርሰንት ደግሞ 49.5 በላይ ያመጡት ወደ 50 ተጠጋግቶላቸው ትምህርታቸውን እንደቀጠሉ ይታወቃል። ስለዚህ ማለፊያ የ12ኛ በ2017 ማለት ነው 297 እንደነበረ ይታወቃል። ስለዚህ በዚህ ዓመትም እዚሁ ጋር ያይዞ ለመናገር ትምህርት ሚኒስቴር እነዚህ አይነት እርምጃዎችን ሊወስድ ይችላል። እሱን ወደፊት አብረን የምናየው ይሆናል ማለት ነው። ስለዚህ በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ከተፈተናችሁት የትምህርት አይነት ከ33 በመቶ ከዛ በላይ ማምጣት ይጠበቃል ማለት ነው። ባለፈው ዓመት ነው የ2010 በሁሉም አማራጮች በግልም ይሁን በመንግስት ተመሳሳይ ከ33 በመቶ በላይ ማምጣት አለባቸው ማለት ነው እያንዳንዱ። ከዚህ ተያይዞ የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች 216 ነበረ ማምጣት የሚኖርባቸው የ2018 ሪሚዲያልን ለመማር። ለሴት ተማሪዎች ደግሞ በናቹራልም በሶሻልም 204 ማምጣት ይጠበቅባቸዋል። ታዳጊ ክልሎች ደግሞ በሁለቱም ጾታ ማለት ነው 198 ነበረ። ሌላው ደግሞ መስማት ለተሳናቸው 198 ነው። ማህበራዊና ተፈጥሮ ሳይንስ ለአይነ ስውራን 165 ነበር ማለት ነው። የባለፈው ዓመት ነው በዚህ ዓመት የገቡት የ2018 ሪሚዲያል ተማሪዎች። የ2017 ሪሚዲያል ተማሪዎች ደግሞ ለወንድ 204 ለሴት 192 ነበር። ስለዚህ ያስተዋላችሁ 2017 ላይ ለወንድ 204 ነበር። 2018 ላይ የወንድ የነበረው ለሴት አደረጉት 204። ባለፈው ዓመት ደግሞ ለሴት 198 ነበር። ዘንድሮ በ2018 204 አደረጉባቸው ማለት ነው። ለወንዶች 2017 ላይ 204 የነበረው 2018 ላይ 216 ሆነ ማለት ነው። ስለዚህ ለወንድ 216 በሁለቱም ስትሪም በሶሻልም በናቹራልም በ2018 ማለት ነው። 204 ደግሞ ለሴቶች ሆነ ማለት ነው። ስለዚህ እስቲሜት ማድረግ መገመት ይቻላል። ምናልባት ከ70 ሺህ በላይ ተማሪ ዩኒቨርሲቲዎች መቀበል የሚችሉት እስከ 100 ሺህ ተማሪዎች ነው። ስለዚህ በዚህ ዓመት ሪሚዲያል ይቀበላል ተብሎ የሚጠበቀው ከ30 ሺህ እስከ 40 ሺህ ባለው ውስጥ ነው ማለት ነው። ስለዚህ ያን ለማድረግ ደግሞ የማለፊያውን ውጤት መቁረጫ ነጥቡን ከፍ ያደርጉታል ማለት ነው። ምክንያቱም ተማሪዎች ዝቅ ባለ ቁጥር ብዙ ተማሪዎች በዛ ሬንጅ ውስጥ ስለሚኖሩ የማለፊያ ነጥቡን ከፍ ካደረጉ ደግሞ የሚፈልጉትን ከ30 እስከ 40 ሺህ ያሉትን ተማሪዎች ማግኘት ይችላሉ ማለት ነው። ስለዚህ ለመገመት ሊሆን የሚችለው ለወንድ ከ230 በላይ ሊሆን ይችላል ለወንድ፣ ለሴት ደግሞ ከ215 በላይ ሊሆን ይችላል ማለት ነው። ስለዚህ እስከ 240 ድረስ ሊሄድ ይችላል ለወንድ፣ ወይም ደግሞ ከ230 እስከ 240፣ ለሴት ደግሞ ከ220 እስከ 230 ባለው ሬንጅ ውስጥ ማለፊያ ነጥቡ ሊሆን ይችላል ማለት ነው። ስለዚህ እንዳለፈው የተማሪ ቁጥር ነው የሚወሰነው ማለት ነው። ትምህርት ሚኒስቴር የሚፈልገው ከ30 እስከ 40 ሺህ ነው። ምክንያቱም ዩኒቨርሲቲዎች መቀበል የሚችሉት 100 ሺህ ተማሪዎች ነው ማለት ነው። 100 ሺህ ለመሙላት ደግሞ 70,400 በላይ ተማሪ ነው ያለፈው። ኦልሞስት 30 እስከ 40 ሺህ ተማሪዎችን በሪሚዲያል ትምህርት ሊቀበል ይችላል ማለት ነው። ስለዚህ ያንን ታሳቢ በማድረግ ለወንድ ይሆናል ተብሎ የሚጠበቀው ከ230 እስከ 240 ወይም ደግሞ ከ225 እስከ 240 ባለው ሬንጅ ውስጥ እንያዘው። ለሴት ደግሞ ከ220 እስከ 230 ባለው ውስጥ ሪሚዲያል ተማሪዎች ይቀበላል ተብሎ ይጠበቃል። ማለፊያ ውጤቱን መቁረጫ ነጥቡን በሚቀጥሉት ሳምንታት ሊያሳውቅ ይችላል። ሊቆይም ይችላል። ባይዘዌይ ሊቆይ ይችላል። ባለፈው ዓመት ይፋ ያደረገው ኦክቶበር ላይ ነበረ። ስለዚህ በዚህ ዓመትም የተወሰነ ሊቆይ ይችላል። ከተማሪዎች ምደባ በኋላ ምናምን እንደዛ ሊቆይ ስለሚችል መጠበቅ ይኖርብናል ማለት ነው። ለሁላችሁም መልካም እድል እመኛለሁ።